ብዙዎችም በመደመም ስለሷ እንዲህ ሲሉ እየገለጹ ይገኛሉ። ባሏ የአገሪቱ ጠቅላይ ሚኒስትር ሀገሪቷ ላይ አለ የሚባል ከፍተኛ ፖዚሽን ላይ ያለች ቀዳማዊት እመቤት ዝናሽ ታያቸው ክብሬ ከኢየሱስ ክርስቶስ ክብር አይበልጥም እያለችን ነው። ክብር ለእግዚአብሔር ይሁን፣ እንሰግድለታለን። አሜን። ታዋቂ ጴንጤ ይሆናል፣ አዋቂ ደግሞ ኦርቶዶክስ ይሆናል እያላችሁ ያላችሁት ኑና ይሄን ስሙት። የመዳን ቀን አሁን ነው ይላል አይደል የእግዚአብሔር ቃል። ለማናችንም ነገ ጋራንቲ አልተሰጠንም። በብዙ ችጋርና በብዙ መከራ ውስጥ እያለፍን ልንዘምር የምንችለው ዝማሬ ይሄ ነው። በቃ ሃሌሉያ። አንድ ክርስቲያን ብር ባይኖረው ስራ ባይኖረው ክርስቲያን የሚዘምረው እንደዚህ ብሎ ነው። ክርስቲያን በመሆኔ እደሰታለሁ። ከዚህ በላይ ሃምብል ሆኜ ላስረዳሽ አልችልም፣ ተሳዳቢ ስለሆንሽ ማለት ነው። ዘግናኝ ሃይማኖት የለም እንደ ጴንጤ ያለ ዘግናኝ። እኔ በዚህች ልጅ የተነሳ እግዚአብሔርን ቲክቶክ ራሱ አስጠላ። ስለ ጴንጤ እንዲህ እየቀጠፉና እየዋሹ እንኳን ሰዎች ኢየሱስ ክርስቶስን መከተላቸውን አላቆሙ። መካከለኛ ለነሱ 3 እጣት አለ። አንዱ ከዳር ነው፣ አንደኛውም ከዳር ነው፣ አንዱም አለ። እየፈበረኩ ማውራት ልማዳቸው ሆኗል። ይህ እሳት ልጅ ያለውን ሰምታችሁታል። እግዚአብሔር ያልቀደመበት ቦታ መገኘት አያዋጣም። እግዚአብሔር ያልቀደመበት ቦታ መዋል አያዋጣም። ይህንን እውነት ማንስ አመነ? ማንስ ተቀበለው? የሰማነውን ነገር ማን አምኗል? የእግዚአብሔር እስክን ለማን ተገልጧል? በደልና ኃጢአቴን እጥብ አደረገልኝ የኔ ጌታ። የእርሱ ጽድቅ በኔ የኔ ኃጢአትና የኔ ኩነኔ ሁሉ በእርሱ ላይ ሆነና ዕዳዬን ሊከፍል ሸንጎ ፊት ቆመና፣ ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ምህረቱ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው። ሰላም ሰላም፣ እንዴት ናችሁ? እኔ ወንድማችሁ ጂሚ ቤሪያው ነኝ። ዛሬም እንግዲህ እንደተለመደው በቆንጆ ቪዲዮዎችና በአስተማሪ ቪዲዮዎች ሰዓትና ጊዜን ጠብቄ ከች ብዬላችኋለሁ። ሁላችሁም እንደተለመደው ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ወዳጅነታችሁን አጠናክሩ። የ25000 የሰብስክራይበር ቻሌንጃችን እየተጠናቀቀ ይገኛል። ሞስት ፕሮባብሊ እጅግ በጣም ጥቂት ሰብስክራይበሮች ናችሁ የቀራችሁን። ዛሬ እንሞላዋለን። ወዳችኋለሁ። ቀጥታ ወደ ቪዲዮአችን። ምንድነው እየተፈጠረ ያለው? እቺ ሴት የመኖር ዓላማዋና ትርጉሟ በቅጡ ገብቷት ተረድታ እግዚአብሔር በሰጣት እድል ላይ በተገቢው በልኩ ሰርታ እየኖረች እያሳየች ያለች ሴት ናት። ፈጣሪዋን የምትፈራ ርህራሄ ያላት ቅንነት ያላት ሴት ናት። ውሃ ጠጣ ከነበረ አይመለከተኝ። ስለማን እያወራ እንደሆነ እንግዲህ ከላይ ባስቀመጠው ቪዲዮ ለማየት ሞክረናል። ስለ ቀዳማዊት እመቤት ዝናሽ ታያቸው ፕራይም ሚኒስተር ዶክተር አብይ አህመድ ባለቤት ነው እያወራ ያለውና ትላንትናው አይ ቲንክ በመስቀል አደባባይ በነበረው ፕሮግራም ላይ የነበረው የአምልኮ ፕሮግራም ነበረ። ፋሲካን በማስመልከት ወይም ደግሞ ይህን የትንሳኤን በዓል በማስመልከት የተደረገ ትልቅ ፕሮግራም ነበርና በዛም ፕሮግራም ላይ ቀዳማዊት እመቤት ዝናሽ ታያቸው ያደረገችው ንግግር እንዲሁም ደግሞ የነበረው የአምልኮ ፕሮግራም ይህን ይመስላል። ክብር ለእግዚአብሔር ይሁን። አሜን። እንሰግድለታለን። አሜን። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ለረዳን ላገዘን ምህረቱን ላበዛልን ክብር ለእግዚአብሔር ይሁን። ሃሌሉያ። እስኪ ድምጻችሁን ከፍ አድርጋችሁ ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። አምልኳችንን ይቀበል። አሜን አሜን። ኢየሱስ ጌታ ነው። አሜን። የነበረው እንግዲህ የአምልኮ ዝግጅት የአምልኮ ፕሮግራም ይሄን ይመስል ነበረ። በዚህ መልኩ እሷም ደግሞ ስትዘምር ነበረ። ምንም ነገር ሊቀር ይችላል። ምንም ነገር ከአምላካችን ክብር በታች ነው። ምንም ነገር የትም ቦታ ልንደርስ እንችላለን። ከአምላካችን ክብር በታች ነው። ከእግዚአብሔር ክብር ጋር ከኢየሱስ ክርስቶስ ክብር ጋራ የሚነጻጸር ኮምፓሪዝን ውስጥ የሚገባ የትኛውም ምድራዊ ክብር የለም። በሰማይም ስፍራ የትኛውም ክብር የለም። ትልቁ ኃያሉ ክብር፣ አንደኛ ክብር እንኳን የማይባል ዋና ክብር፣ በቃ ምንም ተከታይ የሌለው ክብር የእግዚአብሔር ክብር ብቻ ነውና የትኛውንም የምድራዊ ክብር ከምድር ጋራ ኮምፔር አናደርጉ። በጣም ብዙ ሰዎች እንግዲህ ልክ እንደዚህ ታዋቂ ሰዎች ወደ ጌታ
መተው ስለ ኢየሱስ ክርስቶስ በቦልድነስና በሙላት መናገር ሲጀምሩ አዋቂ ኦርቶዶክስ ይሆናል፣ ታዋቂ ደግሞ ጴንጤ ይሆናል እያሉ የሚያሾፉ አሿፊ ግብዞች አሉና እስኪ ይሄን ስሙት። የመዳን ቀን አሁን ነው ይላል አይደል እግዚአብሔር ቃል። ለማናችንም ነገ ጋራንቲ አልተሰጠንም፣ ነገ አልተሰጠችንም ለማናችን። ይሄ እግዚአብሔርን በንጽህና ባመልክ ደስ ይለኛል። የማይደሰተበትን አምልኮ አምልኬ መጨረሻ ላይ ብቀልጥ አልፈልግም፣ ጊዜን ማጥፋት አልፈልግም። የማይገባ አምልኮ አምልኬ በእግዚአብሔር ፊት መጨረሻ ቀን ስቆ ምን መልሳለሁ ብዬ አስባለሁ። ስለዚህ ንጹህ የሆነ ነውርም የሌለበት አምልኮ በእግዚአብሔር አብ ዘንድ ይህ ነው፣ ወላጆች የሌላቸውን ልጆች ባልቴቶችንም በመከራቸው መጠየቅ ነው ይላል እና በዓለም ከሚገኝ እድፍ ሰውነትን መጠበቅ። እግዚአብሔር ይርዳን፣ ጸጋ ያብዛልን ለሁላችንም። የመዳን ቀን አሁን ነው ይላል አይደል እግዚአብሔር ቃል። ለማናችንም ነገ ጋራንቲ አልተሰጠንም፣ ነገ አልተሰጠችንም ለማናችን። ለነገ ክፋቱ ይበቃዋል የተባልነው እግዚአብሔር ቢፈቅድ ብንኖር በሉ እንጂ ነገ እንዲህ አደርጋለሁ ወዲህ እሄዳለሁ አትበሉ ነው የሚለን እግዚአብሔር ቃል። ስለዚህ አንድም ወንጌልን የምንሰራበት ወንጌልን መናገር የምንችልበት እድል ነው እግዚአብሔር ይሄን የሰጠን። ከተጠቀምንበት እግዚአብሔርን የምናስደስትበት መንገድ ነው። ተርቤ አላበላችሁኝም፣ ታርዤ አላለበሳችሁኝም፣ ታስሬ አልጠየቃችሁኝም ይላል አይደል እግዚአብሔር ቃል። እህታችን በጣም ብዙዎቻችን የምንወዳት በምትሰራው በፊልሞቿም በጣም ደግሞ የተዝናናን ድንቅ ሴት ናትና እግዚአብሔር ዘመንሽን ይባርከው። በጣም ደስተኞች ነን በምታደርጉት ነገር፣ ስለ ክርስቶስ ባላችሁ መሰጠት እጅግ በጣም ደስተኞች ነንና ጌታ ኢየሱስ ክርስቶስ በእናንተ ላይ በዚህ ልክ እየከበረ ማየት በጣም ደስ ይላል፣ በጣም ያስደስታል። ነቢይ ጥሌና ቤተሰቦቹ በጣም በእናንተም ደስተኞች ነን፣ በአገልግሎታችሁም በጣም ደስተኞች ነን። በኤቨርላስቲንግ ክራይስት ሪቪሌሽን ቤተክርስቲያን በጣም ደስተኞች ነን። የእውነት ክርስቶስ ኢየሱስ ከፍ ከፍ ያለበት የከበረበት ኢየሱስ ክርስቶስ የሚታይበት የክርስቶስ ኢየሱስ ሽታ ያለበት ቤተክርስቲያን ነውና በዚህ መልኩ የወደቁ ሰዎችን በመሬት ያሉ ሰዎችን ከመሬት ማንሳት፣ ማብላት፣ ማጠጣት፣ ማልበስ ውስጥ ኢንቮልቭ እያደረጋችሁ ማየት ደግሞ ከዚህም በላይ ክርስቶስ ኢየሱስ የሚወደውን ነገር በማድረግም ደግሞ በተግባርም ክርስቶስ ኢየሱስን እየገለጣችሁት ስላላችሁ በጣም ደስተኛ ነኝ። ጌታ ኢየሱስ ክርስቶስ ዘመናችሁን ይባርክልኝ። እግዚአብሔር ያልቀደመበት ቦታ መዋል አያዋጣም። የዋህነት ያዋጣል። ከእግዚአብሔር ጋር ሳይገባን መቆየት ይሻላል። አሜን ነው እንዴ? እኔ እንጃ ማለት ይሻላል። አምላክን ያጎደለ እውቀት ክፉ ነው። ኧረ አናስነካም። ኧረ ጥሬ ነው ይሁን። ጮማና ጥሬ በኩል ሚዛን አይመዘን፣ ሚዛናቸው ሁሉ ይለያያል። አቤት የጮማ ሚዛን ሌላ ነው፣ የጥሬ ሚዛን ሌላ ነው። ራሱ ካታጎሪው ሌላ። ተባረክ ወንድማችን። የእውነት ፋይር የሆነ ሰው ነው የእውነት በኢየሱስ ስም። በቃ በዚህ ዘመን ልክ እንደዚህ ያለ ወጣት ልክ እንደዚህ በክርስቶስ ፍቅር የነደደ በክርስቶስ ፍቅር የተቀጣጠለ በክርስቶስ ትምህርት ደግሞ ፋውንዴሽኑን ያጸና ሰው ማየቴ በጣም ነው ደስ የሚለኝ። ምክንያቱም አሁን ከቤተ ክርስቲያን እየገፉ ቅድስናን እየገፉ የክርስቶስን ትምህርት የማውጣት ሲቹዌሽን ውስጥ ነው ያሉት አብዛኛዎቻቸው። ኢየሱስ ክርስቶስን ስሙን የሚጠሩት ኪሳቸው ሲጎልባቸው ሆኗል። አንዳንዶቻቸው ባላስፈላጊና እግዚአብሔር በማይወደው መልኩ ክርስቶስ ኢየሱስ ስሙን እየጠሩ ሊነግዱበት ነው ብዙዎቻቸው እንደዛ እያደረጉ ያሉት። ልክ እንደዚህ ደግሞ በሙላት ኢየሱስ ክርስቶስን እየተናገሩ ስለ ስሙ ክብር እያወሩ ስለ ኃያልነቱ ስለ ትልቅነቱ አምላክን በጀነሬሽን መካከል ሪፍሌክት ማድረግና ማግኒፋይ ማድረግ የእውነት እጅግ በጣም የሚያስደስት ነገር ነውና እንደ ብልዋ ሴት ልክ እንደ ማርያም ካልሆነ ምርጫዬ ሌላ ባያዋጣም ያስደሰተህ መስሎኝ ጉድ ጉድ ማለቴ የሚያስፈልገው አንዱ ነው። ከቃል ገበታ ከልውና ርቄ ውጭ በስቶ የልውናን ቦታ ደጅህን ካስጣለ የበዛው አገልግሎት ከፊቴ የመሆን ጊዜን ከነፈገኝ አያስደስትህም የትጋቴ ውጤት የሩጫዬ ብዛት ይልቅ መንበርከክን ከቃል መጣበቅ ነፍሴ ላስለምዳት ትላለች እህታችን አስቴር አበበ ስትዘምር እንኳንና ከቃሉ ጋር መጣበቅ ከእግሩ ስር መዋል ማደር ይሁንልን። ብር ባይኖረው ስራ ባይኖረው ይገርማል። ሰክሰስፉል ባይሆን ወዳጅ ቢከዳው ባይከዳው ክርስቲያን የሚዘምረው እንደዚህ ብሎ ነው። ክርስቲያን በመሆኔ
እደሰታለሁ በጌታ በኢየሱስ ስም አምኛለሁ ኃጢአቴ በሙሉ ተሽሮልኛል በሰማይ አዲስ ቤት ይጠብቀኛል። ክርስቲያን በመሆናችን እንኮራለን፣ እንደሰታለን። ዋው ደስተኞች ነን። ይህንን ክብር ያየ ነው። ይህንን ሰው መሆንን ያወቅ ነው። ከበደል ከመተላለፍ የነጻንበት ከዚህ ከጉድፋችንን ከላያችን ላይ ያጠበልን ቆሻሽነታችንን በቅድስናው ያጸዳልን ክርስቶስ ኢየሱስ። that's why ክርስቲያን በመሆናችን የምንደሰትበት ምክንያት። የሰማነውን ነገር ማን አምኗል? የእግዚአብሔር እስክን ለማን ተገልጧል? በፊቱ እንደ ቡቃያ ከደረቅ መሬት እንደ ስር አድጓል። መልክና ውበት የለውም፣ ባየነው ጊዜ እንወደው ዘንድ ደምግባት የለውም። የተናቀ ከሰውም የተጠላ የሕማም ሰው ደዌን የሚያውቅ ነው። ሰውን ፊቱን እንደሚሰውርበት የተናቀ ነው፣ እኛም አላከበር ነው። በእውነት ደዌያችንን ተቀበለ፣ ሕመማችንንም ተሸክሟል። እኛ ግን እንደተመታ በእግዚአብሔር እንደተቀሰፈ እንደተቸገረም ቆጠር ነው። እርሱ ግን ስለመተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የደህንነታችን ተግሳጽ በእርሱ ላይ ነበር፣ በእርሱ ቁስል እኛ ተፈወስን። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ ከእኛ አንዳንዶች ወደ ገዛ መንገዳቸው አዘነበሉ። እግዚአብሔር የሁላችንንም በደል በእርሱ ላይ አኖረ። ተጨነቀ፣ አይነት ሴት ናት በኢየሱስ ተሰቃየ፣ አሜን። አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት በሸላቾቹ ፊት ዝም እንደሚል በግ አፉን አልከፈተም። አሜን። በማስጨነቅና በፍርድ ተወሰደ። ስለ ሕዝቤ ኃጢአት ተመቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ? መቃብሩን ከክፎች ጋር አደረጉ፣ ከባለጠጎችም ጋር በሞቱ። ነገር ግን ግፍን አላደረገም፣ በአፉም ተንኮል አልተገኘበትም ነበር። እግዚአብሔርም በደዌ ያደቀው ዘንድ ፈቀደ። ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ዘሩን ያያል፣ እድሜውም ይረዝማል። እግዚአብሔርም ፈቃድ በእጁ ይከናወናል። አሜን። ከነፍሱ ድካም ብርሃን ያያል፣ ደስም ይለዋል። ጻድቅ ባሪያዬ በእውቀቱ ብዙ ሰዎችን ያጸድቃል፣ ኃጢአታቸውንም ይሸከማል። አሜን። ስለዚህ እርሱ ብዙዎችን ይወርሳል፣ ከኃያላንም ጋር ምርኮን ይከፋፈላል። ነፍሱን ለሞት አሳልፎ ሰጥቷልና ከአመፀኞችም ጋር ተቆጥሯልና። እርሱ ግን የብዙ ሰዎችን ኃጢአት ተሸከመ፣ ስለ አመፀኞችም ማለደ። አሜን። ኢሳይያስ 53። ዋው 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 ዋው! አንደኛ ጌታ ኢየሱስ ዘመንሽን ይባርከው። እንዲህ በእግዚአብሔር ቃል ልባችንን እንዳረሰረስሽው፣ እንዲህ በእግዚአብሔር ቃል ልባችንን እንደሞላሹ ክርስቶስ ኢየሱስ በቃ ሲለውጥ ይለውጣል፣ ሲቀይር ይቀይራል። እንደው ምን ይሳነዋል? እሱ ኃያል አምላክ፣ ድንቅ ጌታ፣ መካር የሆነው ጌታ ስሙ ይባረክ። በዚህች ልጅ የተነሳ እግዚአብሔርን ቲክቶክ ራሱ አስጠላኝ። የገባኝ አምላኬን እንኳን እንዳልመሰክርለት በቃ እንቅፋት ሆነችብኝ። ቃላቶችን አትመርጥ፣ ከፍጥረት እስከ ፈጣሪ ላይ መዘባበት፣ አስጸያፊ ደባሪ ቃላቶችን እየዘረገፈች ለአእምሮሽ እንኳን አይቀፍሽም። እኔ እኮ አትናገሪ አትቃወሚ አይደለም፣ በፈጣሪ ላይ የምታወጣው ቃላቶች በጣም ቀፈፈኝ። በቃ የቀፈፈኝ እሱ ነው፣ ሌላ ምንም አይደለም። ባለፈው ሳምንት ውስጥ ባቀረብኩላችሁ ቪዲዮ ውስጥ ይቺ እህታችን አንድ ሐሳብ አጋርታን ነበረ። ከዚህ በኋላ ከወንጌላውያን አማኞች ህብረት ራሴን ነጥያለሁ፣ የወንጌላውያን አማኞችን ክርስቶስን ክጄዋለሁ፣ እሱ ጨካኝ ክርስቶስ ነው፣ እንደዚህ ነው፣ ገለመሌ ቅብጥርሶ ምናምን አለች ምናምን ነገር። እንደ ወንድምነቴ ይሄ ነገር ትክክል አይደለም፣ ስሜታዊ አትሁኚ፣ የሰዎችን ካራክተር ከክርስቶስ ኢየሱስ ማንነት ጋር አታዛምጂ፣ ግድ የለሽም፣ ክርስቶስ ኢየሱስ ላይ ብቻ ትኩረት አድርጊ። የክርስቶስን ትምህርት ደግሞ ያልያዙ ሰዎችም እንደ እግዚአብሔር ቃል መቃወም ትክክል ነው፣ ነገር ግን በዚህ ልክ ልብሽ እስኪርድብሽና ልብሽ እስኪፈተንብሽ መድረስ የለብሽም ብዬ ቪዲዮ ሰርቼላት ነበርና አንድ ቪዲዮ አለ አሰማችሁና እኔንም በውስጥ መስመር መታ ያለችኝ ነገር ስላለ እሱን ነገር እንግዲህ እንደ ሶሻል ሚዲያ ሰው መጥቼ በጨዋ ደንቡ እዚህ ላይ ልናገር እፈልጋለሁ።
ዓለም ላይ ዘግናኝ ሃይማኖት የለም እንደ ጴንጤ ያለ ዘግናኝ። የእናንተ እኮ ጉድ ተጎልጉሎ እኮ ያልቅ። ፔሬድ ሁሉ ጫምቃችሁ ትቀባላችሁ። የሴት ፔሬድ ተቀብቷል ፓስተሮቹ የሚያስደግሙት። የሴቶችን ፔሬድ የፈሰሰበትን ጫምቀው ወስደው ከሞዴስ ላይ እሱን እየተቀቡ ድግምት አድርገው ይገባሉ ቸርች። ከጎኗ ነበርኩኝ። በጣም ከሚደግፏት ሰዎች መሃል ነበርኩኝና የሆነ ሰዓት ላይ ምን እንደነካት አላውቅም ብሎክ አድርጋኝ ነው ያገኘሁትኝ። ይመቻት ብዬ ታውኩኝ። በዙሪያ ያሉ የሚያቋትን ሰዎች አናግሬያለሁ። እንደዚሁ ነው ባህሪዋ ነው፣ ዝም ብላ ትቦልካለች አሉኝ። ይመቻት አልኩኝ። በባለፈው ቪዲዮ እንግዲህ በዩቲዩብ ላይ መጥቼ በተናገርኩት ቪዲዮ ምክንያቱም በውስጥ መስመር ምንም አይነት መልእክት ላስቀምጥላት አልችልም፣ ብሎክ አድርጋኛለች። እዚህ ላይ መጥቼ እየሄደች ያለችበት አካሄድ ልቧ እንደሚፈትንና ከአምላኳ እንደሚያርቃት ተናግሬያለሁ። ግን መታ በጣም እጅግ በጣም አጸያፊ በጣም ብልግናን የተሞላ ቴክስቷን ጽፋልኝ ነው ሄደችው። የኔ እናት እኔ ዩቲዩብ ላይ ያለሁት እግዚአብሔር በሰጠኝ እድል ልጠቀም ብዬ ነው እንጂ ለብዙ አመታት ዩቲዩብ የምሰራ ሰው አልነበርኩም። ለገንዘብም ፐርፐስ አልመጣሁበትም። ዩቲዩብም ሳልሰራ በፊት እየኖርኩ ነው። ዩቲዩብንም ባቆም የምሰራ ሰው ነኝ። ባንቺ ምንም ቢዝነስ አድርጌ የምሰራው ነገር የለም። ቢቻለኝ በውስጥ መስመር ልጽፍልሽ ይችል ነበረ። ብሎክም ብትፈቺ ኖሮ ጽፍልሽ ነበረ። ነገር ግን ብሎክ ስላደረግሽኝ ምንም አይነት ሐሳብ ልሰጥሽ አልቻልኩም። ለጻፍሻቸው የብልግና ቃላቶችሽና ለሰነዘርሻቸው አላስፈላጊ ንግግሮችሽ ችግር የለብኝም። ምንም ነገር የሚወክለኝ ቴክስት ስላልጻፍሽ ኢትስ ኦኬ። ከቻልሽ ደግሞ እንዳልሽው ቸግሮሃል ወይ ልርዳ ብለሽ ጽፈሽልኛል። ምንም የቸገረኝ ነገር የለም። እግዚአብሔር ይመስገን። ቢሞላም ቢጎድልም ከዚህ ጌታ ጋራ ወደፊት ስለሆነ የኛ ጉዳይ ምንም ችግር የለብኝም። አፍተር ኦል አሁንም እነግርሻለሁ በአንቺ ምክንያት እየተሰደበው ያለው ክርስቶስ ኢየሱስ ያ የተሰቀለልሽ የሞተልሽ ከሙታንም የተነሳ ያ መሲሁ ነው። ያ ኃያሉ ጌታ ነው። ባትዘባበችበት ደስ ይለኛል። ከዚህ በላይ ስላንቺ በዚህ ሚዲያ ላይ አምጥቼ እንደማላወራና እንደማልነጋገር ላንቺም ሆነ ለሰብስክራይበሮቼ ቃል ገባለሁኝ። ይገርማል። በባዶ ኪስ ግን ፈታ ማለት አይከብድም። እንዴት ስሙኒ ባይኖረን ብንሆን እንኳን ችስታ እኛ ማዘን አያምርብንም ማለት እንጂ ፈታ መቼም ቢሆን ምንም ብናጣ አራቱም ኪሳችን ቢሆን እንኳን ባዶ እግዚአብሔር ይመስገን ሳንበላ አንውልም። እንዴትም ከየትም ብሎ እኛን የሚመግበን አንድዬ የት ሄዶ ደግሞ መቼም ቢሆን ጎደለብን ብለን ከርሶ አንለይም። ወደ ዓለምም ሄደን ሙይልን አንልም። እሱ ጋር ሙሉ ነው አንዳች አይጎለንም። ዋናው እያለ የዓለም ትራፊ ቡሌዋ አያምረንም። የዚህች ዓለም ነገር ቢሞላ ባይሞላ እኛን አይደንቀንም። አጣንም አገኘን አይበርድ አይሞቀንም። ይልቁንስ እኛ በጸጋ ድነናል። በምድር እያለን ሰማይ ቤት ገብተናል። የዚህች ዓለም ነገር አይደለም አንዱን ሁሉንም ብናጣ መቼ ይደንቀናል። ተባረካው። አንድ ልድገምላችሁ፣ አንድ ግጥሙን ልድገምላችሁ። የእርሱ ጽድቅ በኔ የኔ ኃጢአትና የኔ ኩነኔ ሁሉ በእርሱ ላይ ሆነና ዕዳዬን ሊከፍል ሸንጎ ፊት ቆመና ያለንጋውን ግርፋት ሁሉ እየቻለ ዝም አለ። መስቀል አሸክመው ሲያንገላቱትም ዝም አለ። ሕማሙ ቢከብድበትም አፉን አልከፈተም፣ አሁንም ዝም አለ። ንጹሕ ደሙን እያፈሰሰ ዕዳዬን እየከፈለ ሕመሙን ስቃዩን ሁሉን እየቻለ በመስቀል ላይ ሆኖ ተፈጸመ አለ። ተፈጸመ። ለኔ ነው ይሄ ሁሉ ለኔ ነው ይሄ ሁሉ የተደረገልኝ። ለኔ ለኃጢአተኛው በደለኛው ለነበርኩ ከፍጥረትም የቁጣ ልጅ ለነበርኩ ለኔ ኢየሱስ ክርስቶስ ንጹሕ በግ ደሙን አፈሰሰልኝ። ይሄንን ነገር ስንቶቻችሁ ታስታውሳላችሁ? የዛሬ ዓመት ዶሮ ስንት ብልት ነው አላት ይባላል? 12 ነው። በ16 እንኳን ልናደርገው እንችላለን። 12 ላይ ለምን ቆምን? 10ም ልንለው እንችላለን እኮ ከቆጠር ነው ደግሞ ክትፍትፍ አድርገን እኮ መተው ማድረግ ይቻላል አይደል? ዶሮ ወጥ ለትንሳኤ ነው የሚደረገው በኢትዮጵያ እምነት እሳቤ ውስጥ ዶሮ 12 ብልት የሚለው የ12 ሐዋርያት ምሳሌ ነው። በነገራችን ላይ አሁን ሰምቶ የማያውቅ ሰው እንደው ብሎም ሊበሳጭብኝ ይችላል። ግን ይሄን አለማወቅ ነው ይጎዳል። ያልበሳጭም የ12 ሐዋርያት ነው። ዶሮ ወጥ ውስጥ እንቁላል ይገባል። እሺ ወይኔ እንቁላልም አለ። እሺ እንቁላሎቹ ብቅ ይላሉ አይደል? ከዛ ቀዩ ወጥ ውስጥ ነጭ ሆነው ብቅ ይላሉ። እነሱ ጌታችን ኢየሱስ ክርስቶስ በሚሰቀልበት ጊዜ ከሙታን የተነሱ ነፍሳት ምሳሌ ነው።
እኔ በዚህ በኢትዮጵያ ምድር ላይ ማለት ምንም ቢተርት ኦፌንድ የማያደርገኝ ሰው የማያናድደኝ የማያስደብረኝ ሰው ቢኖር ዘበነ ብቻ ነው። የሆነ ዶክተርነቱ ይቅርኝና ቀሲስነቱ ይቅርብኝና ዘበነ ብቻ ነው የማይደብረኝ። ምንም ቢል በቃ ኦፌንድ ልሆንበት አልችልም። በቃ ውይ እስማ እንባይ ነው ያመጣው ባየሁት ቁጥር ማለት ነውና ኦን ብሎም የሱ ነገር እንደማያስችለኝ ስለሚያውቁ አንዳንድ ወዳጆቼ ይልኩብኛል ማለት ነውና እናንተ እግዚአብሔር ይገስጻችሁ ነው። በቃ አታስቁኝ። እውነት እግዚአብሔር ሆይ እናመሰግናለን ስለዚህ ባሪያ። እግዚአብሔር ሆይ ከፍ እናደርግሃለን ስለ መልካምነት ስላሻገርከው መንገድ በሙሉ አንተ ከሱ ጋር ስለነበርክ ስላጸናኸው በመካከላችን ዛሬ እንዲቆም ስለረዳኸው እግዚአብሔር ሆይ እናመሰግናለን። ከዚህ በኋላ ደግሞ የእሳት ነበልባል አድርገን እንድታስነሳው በጌታ በኢየሱስ ስም ጸለይን፣ አሜን። የእውነት በቃ በክርስትና ውስጥ ያለው ወንድማማችነት በጣም እጅግ በጣም ነው የሚያስቀናው። ስፔሻሊ ሙዚቀኞችን በዚህ አጋጣሚ ሙዚቀኞች መሃል ያለው ስትሮንግ የሆነ ቼን በጣም ብዙ ጊዜ ሪያላይዝ ለማድረግ ሞክሬያለሁ። በጣም ነው የሚዋደዱት፣ በጣም ነው በሙያቸው የሚከባበሩት፣ በጣም መሰማማት አለ። አንዱ አንዱን አፕሪሺየት የሚያደርግበት ወይ እጅግ በጣም ነው የሚያስደንቃችሁ። እገሌን እበልጠዋለሁ ብሎ የሚኮፈስ ክርስቲያን ሙዚቀኛ አታገኙም። የእውነቴን ነው ብላችሁ እሱ ከኔ የተሻለ ነው የሆነች ነገሩን ሰው ነው ሁላ የሚያወዳድሳቸው ሰው ነው የሚደንቅ ታለንት አላችሁ የምንላቸው እኛ ነንና እግዚአብሔር ከዚህ በላይ ጣቶቻችሁን፣ እጆቻችሁን፣ አይምሮአችሁን፣ ልባችሁን፣ ስፒሪቹዋል ላይፋችሁን፣ ትዳራችሁን፣ ሁሉ ነገራችሁን ጌታ ኢየሱስ ይባርክላችሁ። መካከለኛ ለነሱ 3 ጣት አለ። አንዱ ከዳር ነው፣ አንደኛውም ከዳር ነው፣ አንዱ ማለ። ለነሱ መካከለኛ ይሄ ነው። ለመናፍቃው ለምዕራቡ አለ መካከለኛ ማለት ከክርስቶስ ጋር የተሰቀሉ ሁለት ወንበዴዎች አሉ። በቀኝ የተሰቀላለ፣ በግራ የተሰቀላለ፣ በመካከል የተሰቀላለ። መካከለኛው ማን ነው? ክርስቶስ። ለነሱ መካከለኛ ይሄ ነው የሚመስላቸው። መካከለኛን ሲፈቱት እንዴት ነው የሚፈቱት? በላይ አባቱ አለ አብ፣ ከመካከል ክርስቶስ አለ፣ ከታች ደግሞ እኛ አለ። ስለዚህ ምን ያደርጋል ክርስቶስ? የኛን ልመና ይቀበልና ለአባቱ ያስተላልፋል። እሺ ይሄንን ቪዲዮ 7 ሚሊዮን ወንጌላዊ አማኝ ኮፒ ሊንክ እንዲያደርግ ፈልጋለሁ። ለብዙ ወንጌል ነው የምፈልገው። ለምሳላችሁ በቃ ኦርቶዶክሳውያን መድረክ ላይ በቆሙ ቁጥር የሐሰት ትርክት፣ የሐሰት ወሬ በቃ እየፈበረኩ ማውራት ልማዳቸው ሆኗል። አሁን ደግሞ ምንድነው እያለ ያለው ይሄ ሰው? ወንጌላዊ አማኞች አላለም። በእርግጥ ጴንጤዎች ወይም ደግሞ መናፍቃን ምንድነው የሚሉት? ኢየሱስ ክርስቶስን መካከለኛ ብለው ሲያስቡና ሲያስተምሩ የሚሉት በሁለቱ ወንበዶች መካከል የተሰቀለ መካከለኛ። የምርህን ነው? እንደዚህ ብለን እናውቃለን፣ እንደዚህ አስተምረን እናውቃለን። ይሄ እኮ የውሸት ካብ ይባላል። የውሸት ካብ። እንዲህ ያስተማርካቸው ሰዎች እንዲህ ብለው ዋው ሲገርም እነዚህ በቃ ፉዞ ናቸው ማለት ነው፣ በቃ አስተውሉ ማለት ነው ያልካቸው የሸወድካቸው ሰዎች መተው ወንጌላዊ አማኝ ክርስቲያን ጎረቤት ሲያገኙ፣ ጓደኛ፣ ትምህርት ቤት፣ ነጋዴ ሰው ሲያገኙና ዲስከስ ሲያረጉ ይጋለጣል። እጅግ በጣም የሚያሳፍር ነገር ነው። እጅግ በጣም የሚያሸማቅቅ ነገር ነው። በነገራችን ላይ የሚወራው በእነሱ ቤት ለምን እንደዚህ እየሆናችሁ እንዳላችሁ፣ ለምን በዚህ ልክ ጸረ ጴንጤዎች፣ ለምን ጴንጤዎችን በዚህ ልክ እንደጠመዳችሁና እንደምትጠሉ አይገባኝም። ነገር ግን የወንጌላውያን አማኞች ትምህርት አይደለም። ጥንቃቄ አድርጉ። በእንደነዚህ አይነት አታላዮች፣ ልወደድ ባዮች፣ ሌላውን ሃይማኖት በማጠልሸትና ሌሎችን ሃይማኖቶች በመናገር ክብርና ዝናን ለማግኘት በሚወዱ በእንደነዚህ አይነት ሆዳደሮች እንዳትታለሉ። የክርስቶስን ወንጌል የምንሰብክ ብቸኛዎቹ እኛ ብቻ ነን። በነገራችን ላይ በዚህም ደግሞ እየተኮፈስኩ ወይም እየተንጠባረርኩ አይደለም። ይህንን ማረጋገጥ ትችላላችሁ። መጽሐፍ ቅዱሳችንንም ገልጣችሁ አስተምሮቶቻችንንም ቼክ እያደረጋችሁ ማጣራት የምትችሉት ነገር ነው። እኔ በጣም ደስ የሚለኝ ነገር ምን እንደው ታውቃላችሁ? እንደዚህም እየተባለ እንደዚህም እየተሰደበ እንደዚህም ስም እየወጣለት እንደዚህም እያነካኩ እንደዚህም እየቀጠፉ እየዋሹ ሰው ግን ኢየሱስ ክርስቶስ
ክርስቶስን ወንጌላውያን አማኞች ጋር አይቶ መጥቶ ጌታ ኢየሱስ ክርስቶስን መቀበሉን አላቆምም። ከፍ ይበልልን የኛ ጌታ። ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበር። ሁላችሁም እንደተማራችሁበት ቁም ነገርም እንደጨበጣችሁበት ተስፋ አደርጋለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። ላይክ ያላደረጋችሁ ሰዎች ላይክ ማድረጋችሁን እንዳትረሱ፣ ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ይመቻችሁ።